ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ ሁለት ልጅ አለ አይደል? እሱዎች አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆይ አላልኩም ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። ቀጥሎ በምትመለከቱት ቪዲዮ ብዙሃኑ የኢትዮጵያ ሕዝብ ተመልክቶታል። በፕራንኩ ተበሳጭቶ የሚዲያ መነጋገሪያ የሆነ ቪዲዮ ነው። አንድ ባል በሚስቱ ላይ እንዲህ አይነት ጭካኔ ያደርጋል ብሎ ማንም አይጠብቅም። ይሄ ባል ተብዬ ምንም እንኳን ፕራንክ ነው ቢልም ያደረገው እጅግ በጣም አሳፋሪ ድርጊት ነው። ሚስትየው መቼም ቢሆን ይህን ድርጊት ከአእምሯ ሊጠፋ አይችልም። ብዙሃኑም አልቅሰውበታል። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው እንዴ? በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው የተቀመጥኩት። አይኔ ፈልገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው መመጣው። ይሄን ነገር ስለማጠብ አይደል እንዴ? ስለማጠብ አይደል እንዴ? እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት ገንፎም አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅታን ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው ምንድነው ያለቀስሽ ነው? አይ አረ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱዎች አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆይ አላልኩም ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳሁኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ እያለቀሽ ነው? አላለቀስኩም። አንቺ ስቀልብ ፕራንክ ነው
ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ምናምን የሚባል ነገር አለ እንዴ? ያው ለምን አሰርዳባበ ደስ ነው የሚያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረርሽ ነው ወንድሻል። ይቅርታ አመረረች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ ለምን ይቀርብሻል? ታመሪያለሽ እንደ አንቺ እያወቅሽኝ አይ ሲሪየስ ነው በጣም ነው እንዴ? ታዲያ ፍራንክ ላደርግሽ እንዴ? ይቅርታሽ ወድሻለሁ። እንግዲህ እነዚህን ጥንዶች አይታችኋቸዋል። እኔ ምንም የምለው ቃል የለኝም። ገና ከእንቅልፌ ከመነሳቴ ነው ያየሁት። እንዴት አይነት ፕራንክ ነው እባክህ? ትችላለህ? ላጨብጭብልህ ቆሜ ወይንስ እንዴት ሆኜ? በጣም ነው እባክህ የምችለው። ሲጀመር ልብክ ሊያደርገው ያሰበውን ነገር ነው በፕራንክ ያወጣው። ሲቀጥል ደግሞ ምንም የሚሉት ፕራንክ ነው። ፕራንክ ራሱ ቢሆን እንደዚህ አይነት ፕራንክ አለ እንዴ? ሶሻል ሚዲያ ላይ ዘርብጣው ምን ትባል ነው? እንዲያስቅ እንዲያዝናና በጣም ፕራንክ ቻልክበት። የሷስ ታዲያ እንዴት ነው? በጣም ነው ያዘንኩት። እኔ የገባኝ እየገመትካት እንደሆነ የምትበላውን ምግብ እቤት ስለምትውል እየገመትካት ነው እንጂ እሷን ለማሳቅ ወይ ደግሞ ለማዝናናት አስበው አይደለም። ልብ ያሰባትን አፍ ያሰበው ልብ ያሰበውን አፍ ያወጣል እንደሚባለው ልብ ያሰበውን አፍ ተናገራለች። ምን ትፈልጋለህ ታዲያ ከዚህ ሌላ? ፕራንክ ነው በሚል በጣም ነው የሚደብረው። ሶሻል ሚዲያ ላይ እየመጣችሁ ስፔሻሊ አሁን ወንዶች ሶሪ ሁሉንም ወንዶች ያልኩኝ አይደለም፣ በቃ ፕራንክ እያላችሁ የምትመጡ ወንዶች በጣም ደስ አይልም። በእውነት በጣም የሚደብረው እንዴ ሰው ማልቀስን ደግሞ የኔስ ደግሞ ጀዝባነት አብሬ ማልቀሴ ልክ አይደለም። እኔ እንጃ በምን አይነት መንገድ ይቅርታ እንደምትላት አላውቅም፣ ብቻ ልክ አይደለም። የሰዎች ንዴትና ወቀሳ የጨመረበት ባል ሳይወድ በግድ የይቅርታ ቪዲዮ እንዲሰራ አስገድዶታል። ምንም እንኳን ይቅርታው አርኪ ባይሆንም የሰራው ስራ በይቅርታ የሚታለፍ አይደለም ይላሉ ብዙ በድርጊቱ የተበሳጩ ሰዎች። ሚስቱም ይቅርታውን እንደተቀበለች የተናገረች ሲሆን ከሁኔታው እንደተረዳውት ግን እጅግ በጣም እንደምትወደው ነው። አይኗም ይሄን አሳብቆባታል። እስኪ የእናንተን ሀሳብ በኮመንት መስጫው ላይ አስቀምጡልን። ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኝ ያለ ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው የከፋኝ። ላስከፋሽ ፈልጌ አይደለም እንጂ ወድሻለሁ። እኔም ስለምወድ ነው የከፋኝ። ይቅርታ ትፈጥልሽ የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና
በእሷ ትእዛዝ ነው ስጦታ የገዛሁት። እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝም ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪዩ ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔም ብትሰድቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለ ሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው። እንወዳችኋለን። ቴንኪዩ። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። እሺ እንዴት አደራችሁ? እንግዲህ ተመልሻለሁ። ማታ በዚህ ቪዲዮ ተመልሼ እመጣለሁ ባልኳችሁ መሰረትና ይቅርታ ብሏል ይሄ ልጅና እንዳያችሁት ነው እንደሰማችሁትም ነው እያለ ያለው። ብዙ ሰው በሶሻል ሚዲያ ይቅርታ አድርግላት ብሎኛል። ለዛ ነው ይቅርታ ማደረግልሽ አለ። ሶሻል ሚዲያ ፑሽ ስላደረጋክ ነው ይቅርታ መታደርግላት ወይንስ ከአንጀትክ ነው? ሲቀጥል በጣም አሁንም የደብረ አማርኛ ደግሞ የተናገርኩንም እንድታረም ምን አፋፌን ተከታተልሽ እንዳትለኝ። ምክንያቱም እዚች ፖስት ላይ ምን ብለሃል? በአንዲት ልጅ ትእዛዝ መሰረት ነው አልክ። እኔ ፖስት ያደረኩት አይኖኔ ለማለት እንደፈለግ ገብቶኛል። እኔ ስላዘዝኩ አይደለም፣ ህሊናክ ስላለክ የሰራው ስራ ትክክል አይደለም ያልካስብ ነገር። ሲቀጥል አሁንም ደግሜ የምነግርህ ከተናገርካቸው ስህተቶች ውስጥ ፎሎወር ጨመረልኝ አልክ። ለሚስትክ የነገርክ ነው እንዴ ወንድሜ? በእሷ ነው እንዴ የምትነግደው? ለፎሎወር ነው እንዴ የምትሰራው? ለፎሎወር ነው እንዴ ሚስትን ሶሻል ሚዲያ ላይ ያወጣሃት? አሁንም ደጋግሜ እነግርሃለሁ ተገቢ አይደለም። ተገቢ ደግሞ አለመሆኑንም ደግሜ እነግርሃለሁ። የለጠፍከውን አሁንም ቢሆን አንሳ። ልክ አይደለም። አንተ ፎሎወርክ እየጨመረልክ እንዴት ስለፈለግ ነው እስካሁንም ድረስ ያላነሳኸው? 1 ሚሊዮን ሄዷል አይቼዋለሁ ገብቼ። አንሳ። ለምን አታነሳው? ስለፈለግከው ነው ማለት ነው። ሌላው ኮሜንት የምትሰጡ ሰዎች የወለደ ነው የሚያውቀው የምትሉ ሰዎች ስህተት ነው። የእሷን አይነት ስሜት እንዲሰማን የግድ መውለድ አይጠበቅብንም። ወንዶቹ ወልደው ነው እንዳማጠች ሴት የሚሰማቸው የሚጽፉት ኮሜንት። ይህንን የእሷን አይነት ፔን እንዲሰማን የግድ ማማጥ አይጠበቅብንም። ህመማችን ነው ብለን የለጠፍነው። አሁንም በድጋሚ ነው የምነግርህ ወንድሜ፣ እያደረክ ያለው ነገር ስህተት ነው። ሶሻል ሚዲያ ፑሽ ስላደረገክ አይደለም፣ ህሊናክ ቆርቁሮክ ነው እንጂ ያን ማድረግ ያለብህ። ሌላው እህቴ እንዴት እንደወደድኩሽ በእውነት አንቺ የሁሉ ሴቶች አሪያ ነሽ። እኔ በቃ ለኔ በጣም ነው የወደድኩሽ። በጣም በርቺ። እግዚአብሔር የልጆችሽ እናት ያደርግሽ። በቃ ሌላ ምንም የለም።